ነኝ። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ። አሐቲ ድንግል ምዕራፍ 3 ክፍል 6 እነሆ። ከምዕራፍ 3 የቀጠለ በክፍል 5 ያየነው ኪዳነ ምሕረት የእመቤታችን በኪዳን የተመሰሉት ኪዳነ አብርሃምንና ኪዳነ ኖህን ነበረ። በክፍል 6 ለማየት ያቆምነው ኪዳነ ሙሴ የሚለው ላይ ነበረ። ይህንን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ ይህንን የማነብላችሁ እኔ ታናሽ እህታችሁ ሀብታም አጸደ ማርያም ነኝ። አሐቲ ድንግል ምዕራፍ 3 ክፍል 6 እነሆ ኪዳነ ሙሴ። ኪዳነ ሙሴ የሚለው እጅግ ሰፊ ከመሆኑ የተነሳ ነገሩን እንዳያረዝም በሶስት አርዕስተ ጉዳዮች ጠቅልለን እናየዋለን። የመጀመሪያውን እናንሳና ሁለቱን በውስጥ እናካታቸዋለን። ይህም ነቢዩ ከእግዚአብሔር አግኝቶ ለቤተ እስራኤል እንዲህ ሲል የነገራቸው ትንቢታዊ ተስፋና ኪዳን ነበረ። ነቢዩ ወሀበከ እግዚአብሔር አምላክከ እመ አህዌክሙ ዘለማየ፣ እግዚአብሔር ካንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱም ታዳምጠዋለህ። ኦሪት ዘዳግም ምዕራፍ 18 ከቁጥር 16። ይህ ኪዳን እግዚአብሔር ለሙሴ ነግሮት ሙሴ ለእስራኤል የነገራቸው የእግዚአብሔር ኪዳን ነው። አምላክህ እግዚአብሔር እንደኔ ያለ ነቢይ ያስነሳልሃል ያለውን እስኪ ለምን እንደተናገረ በአበው መንገድ እንመርምረው። እስራኤል ሙሴ ከጥልቅ የመከራ ጉድጓድ ከግብፅ ላወጣቸው ሙሴን መሲህ እርሱ እስኪመስላቸው ድረስ ይወዱት ነበር። በሙሴ እረፍት ጊዜም ሰይጣን የሙሴ መቃብር እንዲገለጥ ይተጋ ነበር። ሰይጣን ይህን ያደረገው ስለ ሙሴ ክብር መገለጥ አስቦ እንዳልሆነ አስተዋይ ልቦና ላለው ሁሉ የተሰወረ አይደለም። ነገሩ ወዲህ ነው። ይህንን ያደረገበት ምክንያት እስራኤል ለሙሴ ያላቸውን ፍቅር ሰይጣን ስለሚያውቅ ለሙሴ መቃብር እየሰገዱ ሙሴን እያመለኩ ከእግዚአብሔር እንዲጣሉና ኋላም በተስፋ ፍጻሜ ክርስቶስ በሥጋ በተገለጠ ጊዜ እርሱን አንቀበልም ብለው ከተስፋ እንዲወጡ ነው። የቅንነት አበጋዝ መጋቢ ብሉይ ቅዱስ ሚካኤል ግን እስራኤል በሙሴ ምክንያት ወደ ተስፋ መድረስ ሲገባቸው ሙሴን አምልከው ከተስፋው እንዳይወጡ ስለሚፈልግ ሰይጣንን ገሰጸው። ሐዋርያው እንዳለ ወሚካኤልኒ ሊቀ መላእክት እመይትባሃሉ ሰይጣን በእንተ ሥጋሁ ለሙሴ ኢትአብዕለ ቃለ ጽርፈት ይነብብ አላይ ሁሉ ይህስክ። እግዚአብሔር የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲናገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። የይሁዳ መልእክት ከቁጥር 9። እግዚአብሔርም ለእስራኤል ሙሴ ከመሞቱ አስቀድሞ ራሱ ሙሴ እንደኔ ያለ ነቢይ ያስነሳላችኋል ሲል እንዲነግራቸው ያደረገው ሙሴን እንዳያመልኩና በሥጋ የሚገለጠውን የሙሴን አምላክ እንዲያመልኩ ነበር። በዘመነ ሥጋዊ መድኃኒታችን ኢየሱስ ክርስቶስ ለአይሁድ ሶበሰ አመንክምዎ ለሙሴ ኪያነ እመ አመንክሙኒ እስመ በእንቲያ ጸሐፈ ውእቱ፣ ሙሴንስ ብታምኑት እኔን ባመናችሁ ነበር እርሱ ስለ እኔ ጽፏልና ያላቸው ለዚህ ነበር። የዮሐንስ ወንጌል ምዕራፍ 5 ከቁጥር 46። ግን ይደንቃል።
ለአሕዛብ ቀርበው አለዝበው የሚያመልኩት ጣዖት ራሱ በፍጡርነቱ እኔንም እናንተንም የፈጠረ እግዚአብሔር አለ እያለ እየመሰከረባቸው በድንቁርና በትዕቢተኝነት ይሰግዱለታል። በዚህም በሚያምኑትና በሚሰግዱለት እንጨትና ድንጋይ ምስክርነት ወደ እግዚአብሔር ባለመመለሳቸው በዚያው ያለ ሕግ ይፈረድባቸዋል። በዚህ አንጻር ደግሞ አይሁድም የሙሴን ሕግ እናከብራለን፣ ሙሴን እንወደዋለን እያሉ ያው ሕግ ወደሚመራቸው የትንቢት ጌታ ወደ ሆነው ወደ ሙሴ አምላክ ባለመድረሳቸው በዚያው በያዙት በሙሴ ሕግ ጽሕፈት በሙሴ ምስክርነት በክርስቶስ ዳኝነት በሕጋቸው ይፈረድባቸዋል። በያዙት ሕግ ወደ ሕጉ ባለቤት መድረስ ሳይቻላቸው በንባቡ ቀርተዋልና በአባታችን በነቢዩ ሙሴ አንደበት ወደ ተመሰከረችው የኪዳን ቀጠሮ እንመለስና እመሃዌክሙ ዘከማየ ከወንድሞቻችሁ እንደኔ ያለ ነቢይ ያለውን እንረዳ። ከወንድሞቻችሁ ማለቱ ስለምን ነው? ይህም ይህ ነው ያመጣው ጌታ ሰው የሆነው በኪዳን አብርሃም ከተዛመዱት ተስፋ ትንቢት ከተነገረላቸው ሱባዔ ከተቆጠረላቸው ከወገኖቹ ከእስራኤል እንጂ ከሌላ እንዳላደለ ለማጠየቅ እንዲህ አለ። አቡቀለምሲስ ዮሐንስ እንዲህ ብሎ በወንጌል እንደሰበከ ውስጠ ዚአሁ መጻ ወአዕለትሱ ይትወከፉዎ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ከቁጥር 11። ጌታም እስመ መድኃኒተ እመቤተ አይሁድ መድኃኒት ከቤተ አይሁድ ነውና በማለት በሳምራዊቷ ሴት ገልጦለታል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 11። ይህም ማለት መድኃኒት ክርስቶስ ከቤተ አይሁድ ከተወለደች ከድንግል ማርያም ሥጋን ነፍስን ነስቶ የተገለጠ ነው ማለት ነው። በዚህም የነቢዩ ትንቢት መዶሻነት ከሰማይ ሥጋ ይዞ መጣ የሚሉትን እግዚአብሔር በሰው ሥጋ አይወለድም የሚሉትን መስሎ በምትሃት መታየት አድሮ እንደ ሙስና ወጣ እንጂ የሰውን አካል አልለበሰም የሚሉትን የከሃዲዎችን ግንብ አፈረሰ። ይህንን ትንቢት አለት የተባለው ሐዋርያ ቅዱስ ጴጥሮስ በጻፈው መንፈስ ቅዱስ አንደበቱ በጣፈጠበት ዕለት እንዲሁ ሲል በስብከት መጀመሪያው ሰብኮታል። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢዩን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ያንም ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። የሐዋርያት ሥራ ምዕራፍ 3 ከቁጥር 22 እስከ 23። ቀዳሚ ሰማዕት እስጢፋኖስም ይህ ትንቢት ለክርስቶስ እንደተነገረና ይህም እንደተፈጸመ መስክሯል። የሐዋርያት ሥራ ምዕራፍ 7 ከቁጥር 37። በዚህም ብሎ እንደ ሦስት ምስክር ክርስቶስ ከአይሁድ ወገን እንደሚወለድ ሙሴ ትንቢት ተናገረ። ይህ ትንቢት የተፈጸመባት ማርያም ናትና ዛቲ ይእቲ ትንቢቶሙ ለነቢያት የነቢያት ሀገር ትንቢታቸው ኪዳነ ምሕረት እነኋት። ይህ ደግሞ ከእርሷ መወለዱን ቅዱስ ጴጥሮስና ቅዱስ እስጢፋኖስ ከሰበኩ ዛቲ ይእቲ ሞገሶሙ ለስብከቶሙ ለሐዋርያት የሐዋርያት የስብከታቸው ሞገስ እነኋት ኪዳነ ምሕረት ብለህ እመን። ዘከማየ እንደኔ ያለ ነቢይ ማለቱስ ምንድን ነው? ይህ ማለት ይላሉ አበው አንቀጹን በተረጎሙበት ክፍል በትክክል ክርስቶስ ሰውን ለማዳን በመጣ ጊዜ መስሎ በመታየት በምትሃት ሳይሆን ከሙሴ ወገን ከሆነች ከድንግል ማርያም በሥጋ ሙሴ በእርግጥ ሰው ሁኗል ማለት ነው።
ከዚህ ሌላ ሙሴ እንደኔ ያለ ነቢይ ለምን ክርስቶስን ገለጠው? ሙሴ የቤቱ አገልጋይ ሲሆን ክርስቶስ ደግሞ የቤቱ ባለቤት እንደሆነ የፍጡርነትንና የፈጣሪነትን ልዩነት እንዳለ ቅዱስ ጳውሎስ አልተናገረምን ቢሉ መልሱ አዎ ተናግሯል ነው። ነገር ግን እንደሚለው ማንጻሪያ ምሳሌያዊ ንጽጽርን ለማመልከት እንጂ ኢራናዊ መነጽሪያ ኢራናዊ ማንጸሪያ እንዳልሆነ በሰከነ ሕሊና ማስተዋል ይገባል። ምሳሌያዊ ትንቢቱ ኪዳናዊ ንጽጽሩም እነሆ። ሙሴ ማለት እማዬ ዘተርከበ እማዬ ዘወፅአ ከውሃ የተገኘ ከውሃ የወጣ ማለት ነው። ከውሃ ስጥመት ድኖ ጥላትን በውሃ አስጥሞ ሕዝብን ከስጥመት ያወጣ ነውና መድኃኒታችን ኢየሱስ ክርስቶስም ማዕበለ ጌጋዬ ከሌለበት ከድንግል ማርያም ተወልዶ እንኪያውኑ አጋንንትን በመስቀሉ ቀጥቅጦ በባሕር እሳት አስጥሞ ወገኖቹን ከሲኦል እሳት አሻግሯልና። ሙሴ ማለት የዋህ ማለት ነው። ይህንን የዋህነቱን በቅዱስ መጽሐፍ ደጋግሞ ቢመለከቱ ይረዱታል። የኋላ የተረዳ የዋህነት የጎላ የተረዳ የዋህነቱ ደግሞ በመንፈስ ትርጓሜ የሚመሩት አበው እንዲሁ ተርጉመውታል። ሙሴ ከባለሟልነቱ የተነሳ ጌታን አርአየኒ ይገጽከ ፊትህን አሳየኝ አለው። አልቦ ዘይሃዩ በዲቤ ምድር ለሃቲ ሰዓት ፊቴን አይቶ በምድር ለአንድ ሰዓት መጽናት የሚቻለው የለምና አይሆንልህም አለው። ሙሴም እንኪያው ለምን ባለሟልህ ተባለው አለው። ጌታም እንኪያውስ ገበሬ ካልጣረበት ካልጋረባት በውስጧ ዘር ካልወደቀባት እርሻ የበቀለች ስንዴ መሥዋዕት ሰውተህ እገለጽልሃለሁ አለው። ሙሴሱ የዋህ አምክሎ ደቂቀ እስራኤል ሙሴ ግን ከእስራኤል ልጆች ሁሉ የዋህ ነው ይለዋልና ለጊዜው አገኛለሁ ብሎ ሲባክን ኑሯል። መምህር ኤስድሮስ ግን የበረት መደብ አሰርቶ አፈሩን ደልድሎ ውሃ እያጠጣ 40 ዘመን ተሸክሞ ዙሯል ብለው ተርጉመዋል። በኋላ መልአኩ መጥቶ አንተ የዋህ መቼ እንዲህ ሲልህ ነው የዋህ መቼ እንዲህ ሲልህ ነው ከድንግል እንበለ ዘርአ ብእሲ ከሩካቤ ተወልጄ ከደብረ ታቦር መሥዋዕት በምሆንበት ሥጋ እገለጻለሁ ሲል ነው እንጂ ብሎ አስረድቶታል። ሙሴ የዋህነቱ እንዲህ ሲሆን የበጋ የዋህ ቸር መድኃኔዓለም ደግሞ ሲሰድቡት ያልመለሰ ሲሰቅሉት ያልተቀየመ የወጉትን በደሙ ፈሳሽ ዓይናቸውን ያበራ ንጹሕ መሥዋዕት ባሕሪ ምሕረት ልማዱ ህርዊት ነው ዘመሃሩ እምኔሃ እስመ አነ የዋህ ውእቱ ወትሑት በውስተ ልበየ ከኔ ተማሩ እኔ ትሑት በልቤም የዋህ ነኝና ሲል ሰውን ሁሉ ለድኅነት የጠራ ለጠላቶቹ የሞተ ነው። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25። ስለ የትኛው የዋህነቱ አንደበት ጠንቅቆ ይናገራል? ብቻ በሊቃውንት ቃል ታጥቀን በፍቅር እንባ እንዲህ እያለቀስን ብናመሰግነው ይሻላል እንጂ። ጊዜ ትወፅአ ነፍስከ እስከ ይሰመይ ኩሊሃ ኦ ዘትቤ ኤሎሄ ኤሎሄ ኢየሱስ አምላከ ርኅራኄ። ነፍስህ ከሥጋህ በወጣች ጊዜ ንጹሕ ጽንፍ በጽንፍ በደረሰ ቃልህ አሰምተህ ኤሎሄ ኤሎሄ ብለህ የጮህ መድኃኒታችን ኢየሱስ ሆይ አቤቱ አንተ የርኅራኄ አምላክ ነህ።
ሙሴ ደቂቀ እስራኤል በሚገደሉበት ወራት ተወልዶ ከሞት ተርፎ ከዚህ ከሚገደሉበት ቦታ ወደ እረፍት አውጥቷቸዋል። መድኃኔ ዓለም ደግሞ በሥጋ ሄሮድስ ሕፃንነት በገደለበትም ወራት በስደት ሸሽቶ ዋናው ሄሮድስ ሰይጣን ሰዎችን በሲኦል በሚያወርድበት ወራት ተወልዶ ከዚህ 5000 ዘመን ከሚያቀቅንበት የሞት ቀንበር ነፃ አውጥቶናል። ሙሴ በግብፅ ተወልዶ አደገ፣ ሕዝቡን ከግብፅ ባርነት አወጣ። ጌታ ደግሞ ሰይጣን የላም ልጅ የአውሬ ልጅ ብሎ በኃጢአት በአምላክ ጣዖት በሚገዛው ዓለም ተወልዶ ሰውን ሁሉ ከባርነት ከዲያብሎስ ነፃ አወጣ። ሙሴ በፈርዖን ግዛት ውስጥ ሳለ ነገር ግን ባርነት አልነበረበትም። ጌታ ዲያብሎስ ገዝቶ ባደረገው በሰው መልክ ቢገለጥም ነገር ግን ነውር ከሌለባት እናቱ ከኃጢአት ብቻ በቀር ሰው ሆነ። ኋላም ምንም በውስጧ በአፏ በደል ሰይጣን አላገኘበትም። እስመ ይመጽአ መልአኩ ለዝንቱ ዓለም ወይረክብኪ በላዕሌ ምንተኒ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዥ ይመጣልና ከኔ ላይም አንዳች የለውም። ዮሐንስ ወንጌል ምዕራፍ 14 ከቁጥር 30። ፈርዖን ሳያውቅ የፈርዖን ጥላት የእስራኤል ነፃነት። ሙሴ በፈርዖን ቤተ መንግስት አደገ። ሰይጣን ሳያውቅ የሰይጣን ሞት የክርስቲያኖችን ሕይወታቸው ክርስቶስ በሕቱም ድንግልና ተወለደ። ሙሴ ከዕፀ ጳጦስ ተልኮ ሕዝቡን ከባርነት አወጣ። ግዑዛን ሁሉ ዓለም የዓለም ሁሉ ነፃነት ጌታም ከእውነተኛይቱ ዕፀ ጳጦስ ተገኘ። አባታችን ሙሴ ወደ ደብረ ኮሬብ በወጣ ጊዜ ነበልባል በቁጥቋጦ ላይ አየ። ቁጥቋጦውም እሳቱን ሳያጠፋው እሳቱም ቁጥቋጦውን ሳያቃጥለው አየ። ከዚህች ቁጥቋጦም ቃል ወጥቶ ሕዝቤን ከባርነት አውጣ ብሎ ሙሴን ላከው። ከዚያ በፊት ሙሴ ቁጥቋጦውን ለማየት በቀረበ ጊዜ እግዚአብሔር የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውጣ የሚል ቃል ከቁጥቋጦው ሰምቷል። አስቀድመን እንዳየነው በኦሪት እግዚአብሔር ለአባታችን ለአዳም ረግሟት እርግመት ትኩን በእንቲአከ ምድር ባንተ ምክንያት የተረገመች ትሁን ብሎ ነበረ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 17። ነገር ግን በዚህ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። ኦሪት ዘጸአት ምዕራፍ 3 ከቁጥር 15። እዚህ ላይ አንድ ጥያቄ እናንሳ። ከአንድ ምድር ውስጥ የተረገመችና የተባረከች ክፍል ይገኛልን? ለምንስ እንዲህ ሆነ? በዚያውስ ላይ ምድር በምን ፍቃዱ ኃጢአት ሰርታ ትረገማለች? እንዲያው ምንድነው ስንል የተረገመች የተባለችው ምድር አይደለችም፣ የተቀደሰች የተባለችው ምድር አይደለችም። የተረገመች ምድር የተባለች የአዳምን የልጆቹን ሰውነት ሲሆን እሾህ ይብቀልብህ የተባለም ኃጢአትን ድዊ በሰውነት ይሰልጥንብህ ማለት ነው። በዚህ መሃል እርግማን ሳያርፍባት የተገኘች ቅድስት ምድር በእውነት መርገም አዳም ወሔዋን ያልወደቀባት ምድር ቅድስት ቡሩክት እመቤታችን ኪዳነ ምሕረት ናት። እግዚአብሔር ለሙሴ ይህንን መናገሩም በተስፋ ጸንተህ የቆምክባት የተስፋይቱ ምድር መርገመ ሥጋ ወነፍስ የሌለባት የሚል የተስፋ ኪዳን ሲገባለት ነው። ጫማህን ከእግርህ አውጣ የሚለው የአንቀጹ ሲተረጎም ብዙ ሲሆን ለዚህ ክፍል አምላክ ሰው ይሆን ዘንድ የመረጠባት መካነ ሥጋዊ የቡሩክ እግዚአብሔር እናት ቡሩክተ ማርያም ከሴቶች ተለይታ ድንግልም እናትም ከሴቶች ተለይታ ያለመርገም ቡሩክት በእናቶች ማህበር ስትገኝ ብቻዋን ድንግል የሆነች እናት በድንግልና ዘንድ ስትገኝ ብቻዋን ድንግል እናት የሆነ ሁና የምትገኝ ናትና ይህ እንዴት ይሆናል የሚል የጥርጥር ጫማ እንዳይኖርብህ አውልቀህ ጣለው ሲል ነው። ተስፋሄ ኦ ተፈስሒ ኦ ማርያም ምድር ቅድስት ዘበጽሐኪ እግዚአብሔር እንዘ ይጸአን ዲቤ ደመና ብሩህ ወጎአ ውስቴታኪ
እግዚአብሔር በብሩህ ደመና ሆኖ ወደ አንቺ የመጣ በአንቺም ያደረ ምድር ቅድስት ማርያም ሆይ ደስ ይበልሽ እንዳለ ቅዱስ ዮሐንስ አፈወርቅ። የቁጥቋጦውንም ነገር ደገኛው የቤተ ክርስቲያን ጌጥ አፈወርቅ ዮሐንስ ወኦርቶዶክሳውያን ይመስሉ እሳተ ወእጸጳጦስ በእግዝእትነ ማርያም ወበመለኮት ሃይማኖታቸው የቀና ምግባራቸው የጸና አባቶች ሁሉ ቁጥቋጦውን በእመቤታችን በማርያም እሳቱን በመለኮት ይመስላሉ ሲል አመስጥሮ ተርጉሞታል። መምህራችን ቅዱስ ዮሐንስ አፈወርቅ እንዳስተማረን አንድ ሰው የሃይማኖት ርትዕቱ የሚገልጠው እሳትን በመለኮት ቁጥቋጦውን በእመቤታችን መስሎ የአምላክን ፍጹም ሰው መሆንና ተዋህዶ በማመን ነው። ርቱዕ ሃይማኖት ደግሞ ከቅዱስ ዮሐንስ አፈወርቅ ጋር በመንፈሰ ጸጋ ተባብሮ እጸጳጦስ አንተ ኢትአዊ ወይ ኃይለ እሳት ዘያንበልብል ዲቤሃ ማርያም ይእቲ እጸጳጦስ የማታቃጥል እጸጳጦስ ነድ ኃይል ነበልባል ሳይጠፋ በላይዋ የተገለጥክባት ይች ቁጥቋጦ ማርያም ናት። መፍቀሬ እግዝእትነ ማርያም ባለብዙ ምስጢር አባ ጊዮርጊስ ደግሞ ዛቲ ይእቲ እጸጳጦስ አንተ ወለዲቶ ለእሳት መለኮት እንተ እፀ እህወየ ወእሳቱ ኢጠፍአ ዛቲ ይእቲ ትቀውም ዘወርቅ በሰባቱ ማኅተመ ዘውእቶሙ ሐምስቱ መጽሐፍት ሙሴ ምስለ ወንጌል መለኮት ወመስለ ቃለ ትምህርቶሙ ለሐዋርያት። እሳተ መለኮትን በሥጋ የወለደች ጫፎቿ ሳይቃጠሉ እሳቱ ሳያጠፋ የታየው ይቺ ቁጥቋጦ ማርያም ናት። ሰባት መብራቶች ያሏት የወርቅ መቅረዝ እርሷ ናትና እሊህም አምስቱ የሙሴ መጽሐፍት መለኮት የሰበኳት ወንጌልና የሐዋርያት ትምህርታቸው ናት ሲሉ ተባብረውታል። አፈ በረከት ቅዱስ ኤፍሬምም አንቲ ውእቱ ዕፀ ዘርአ ሙሴ ነድ እሳት ወይታውአ ዘውእቱ ወልደ እግዚአብሔር በጽሐ ወሃደረ ውስጠ ከርስኪ ወእሳተ መለኮቱ እያውአ ስጋኪ በነድ እሳት ታጥራ በነድ እሳት ተከባ ነድ እሳት ሰፍሮባት ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ዕፀ ጳጦስ አንቺ ነሽ። ይኸውም መጥቶ 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ባህሪ መለኮቱም አልለወጠሽም ሲል ዘምሯል። እንዝራ መንፈስ ቅዱስ ቅዱስ ያሬድም ዕፀ ጳጦስ ይእቲ አንቲ ዘበአማን ደብተራ ፍጽምት አንቲ በላዕሌሂ ተመርዐዎ ቃል ሰአሊ ለነ ማርያም ሀበ እግዚአብሔር በእንተ ነፍሰ ኩልነ። እውነተኛይቱ ዕፀ ጳጦስ አካላዊ ቃል የተሞሸረባት ፍጽምት ደብተራ ማርያም ናት። እመቤታችን ማርያም ሆይ ስለ ሁላችን ነፍስ ከእግዚአብሔር ዘንድ ለምኝልን በማለት ከሱራፌል ጋር በዜማ ተስማምቶ ከሊቃውንቱ ጋር ይተረጉሙላታል። በዚህ ሁሉ ሊቃውንት በአንድ መንፈስ ቅዱስ ጨውነት ጣፍጠው ዘመንና ቦታ ቢለያቸው አንዲት ቤተ ክርስቲያን አንድ ብታደርጋቸው አንድ ትርጓሜዋን ተረጎሙ። ቁጥቋጦውን እመቤታችን ናት ብለው ሲተረጉሙ ነድ እሳቱን ለሥጋዌ በማኅፀኗ ያደረ ወልድ ዋህድ አካላዊ ቃል ነው ብለው ይተረጉማሉ። ቁጥቋጦውን የክርስቶስ ሥጋ ሲሉ ደግሞ ነድ እሳቱን መለኮት ይሉና ይህ የተደረገባት የሰርግ ቤት ማርያምን ደግሞ ቁጥቋጦዋ የቆመችባት ምድር ቅድስት ማርያም ብለው ይተረጉማሉ። በዚህም ለሙሴ ዕፀ ጳጦስ የተሰጠው የተዋህዶ ኪዳን በእመቤታችን ተገልጧልና ኪዳነ ምሕረት ያሰኛት ይህ ነው።
ሙሴ በደመናና በጊም በጭጋግ በእሳትና በመለኮት ድምፅ ወደ ሆነው ወደ እግዚአብሔር መገለጥ ገብቶ ትእዛዝ ሰምቶ ለሕዝቡ ለመናገር በእግዚአብሔርና በሰው መካከል የሚቆም መካከለኛ ነበር። ወአንሳ እቀውም መዓይለ እግዚአብሔር ወመዓልክሙ በኢቲ ዕለት ከመ እነግርክሙ ቃለ ለእግዚአብሔር እስመ ፈርዕክሙ እምቅድመ ገጽ እሳት ወኢያረግሙ ውስተ ደብረ። እኔ የእግዚአብሔርን ቃል እነግራችሁ ዘንድ በዚያ ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበር። እናንተ በእሳቱ ምክንያት ፈርታችኋልና ወደ ተራራውም አልወጣችሁምና። ኦሪት ዘዳግም ምዕራፍ 5 ከቁጥር 5። በዚህ ውስጥ ጉም የተባለ የእግዚአብሔር የማይመረመር ግሩም ባህሪው፣ እሳት የተባለ ፈራጅነቱ፣ ነፋስ ደግሞ በመዓዘ ጸጋ ማንቃቃቱ፣ ጨለማ ርቱዕ አይመረመርነቱ፣ ቀንድ መለከት የስልጣን መንግስቱ፣ ዙሪያውን ከበው የሚቆሙት ደግሞ በፍርሃት በረአድ ሆነው መለኮታዊ መንግስቱን የሚያመሰግኑት በቅዳሴ ጸንተው የሚኖሩ መላእክት ናቸው። በዚህ ግርማ የሚነገረውን ቃል ለመስማት በባለሟልነት የተሰጠው ለሕዝብ ደግ እንደሚገባቸው አድርጎ የተናገረ ሙሴ ደግሞ ከአባቱ ጋር ረቂቅ ከኛ ጋር ግዙፍ ከአባቱ ጋር የማይመረመር ከኛ ጋር የታየ የተመላለሰ ከአባቱ ጋር ሕያው ከኛ ጋር የታመመ የሞተ ሰውም እግዚአብሔርም ሆኖ በተዋህዶ የተገለጸ በአዲስ ኪዳን መካከለኛ ወልድ ዋህድ ስግው ቃል ኢየሱስ ክርስቶስ ነው። አንደኛ ቆሮንጦስ ምዕራፍ 8 ከቁጥር 6። ክርስቶስ የአዲስ ኪዳን መካከለኛ ነው። በሰውና በእግዚአብሔር መካከል ያለው ነው ምን ማለት ነው? መካከል ያልነው ምን ማለት ነው ቢሉ ሰውነትንም እግዚአብሔርነትንም በተዋህዶ አንድ አካል አንድ ባህሪ አድርጎ የተገለጠ ማለት ነው። ከዚህም ተነስቶ ክርስቶስ የአዲስ ኪዳን መካከለኛ ነው ማለት የአምላክነትንም የሰውነትንም ሥራ በአንድ ፍቃዱ የሚሰራ አምላክ ወሰብ አንድያ ልጅ ማለት ነው። ይህ ምስጢር የተገለጠባት ደብረ ነባቢት ደግሞም እመቤታችን ማርያም ናትና እውነትም ኪዳነ ምሕረት። ቅዱስ ኤፍሬም እንዳለ ከደብረ ሲና እሳቱ ጨለማ ውጥ ወጣ፣ ካንቺ ግን ሰው የሆነ አምላክ ተገኘልን። በደብረ ሲና በአይሁድ ላይ ጽንግዝ ሁከት ተደረገ፣ በአንቺም በአይሁድ በሄሮድስ በዲያብሎስና በሰራዊቱ ላይ ጽኑ ፍርሃት ተደረገ። እግዚአብሔር በሙሴ በኩል መና ከደመና ወርዶ እስራኤልን መገባቸው። ከእውነተኛይቱ ደመና ከድንግል ማርያም መና ሕይወት ክርስቶስ ተገኘልን። ሙሴ ከታተመች አለት ውሃ አፍልቆ ጥማቸውን አረካ። ከእቱም ድንግልና የተገኘ ማየ ሕይወት ክርስቶስ ደግሞ የተጠማች ነፍስን በደሙ አረካት። ሙሴ በደመና ሕዝቡን እየመራ ወደ ምድር ርስት ለማድረስ ይጓዝ ነበር። መድኃኔዓለም በፍጽምትና ደመና በእናቱ ዓለምን እየመራ መንግሥተ ሰማያት ይገባል። ከመስቀሉ ስር እነኋት ብሎ የሰጠን መርታ መንግሥተ ሰማያት ታስገባችሁ ከኔ ታደርሳችሁ ሲለን ነውና። ይህን ይዘው አበው ማርያም ብሂል መርሃ መንግሥተ ሰማያት ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው ብለው መተርጎማቸው ምንኛ ያማረ ነው። ሙሴ እግዚአብሔርን ተገለጥልኝ ብሎት ነበር። ቅዱስ ጎርጎርዮስ ሙሴ እግዚአብሔርን ተገለጥልኝ ማለቱ ሃይማኖትንና ትሕትናው ነው ይላሉ። ሃይማኖት እግዚአብሔር አይመረመርነቱን ማመን ሲሆን፣ ትሕትና ደግሞ እግዚአብሔር ራሱን ካልገለጠ በቀር ማንም እንደማያውቀው አመነ። እኔ አንተን መመርመር አይቻለኝምና ተገለጥልኝ ማለቱ ነው። በዚህም ጊዜ እግዚአብሔር ይእቲ ጊዜ ትርኢ ድኅረየ ወገጽየሰ ኢያስተርኤ፣ ጀርባዬንም ታያለህ ፊቴን ግን አታይም። ኦሪት ዘጸአት ምዕራፍ 33 ከቁጥር 23።
ፊቴን አታይም ማለቱ ሙሉ ባህሪዬን ማወቅ የሚችለው የለም ማለቱ ሲሆን ጀርባዬን ታያለህ ማለቱ በኋለኛው ዘመን ተስፋ ትንቢት ሲፈጸም ሥጋ ለብሼ ታየኛለህ ማለቱ ነው። ይህም ይታወቅ ዘንድ የለመኑትን የማይነሳ የነገሩትን የማይረሳ ጌታ በደብረ ታቦር ተራራ ጌትነቱን፣ አንድነቱን፣ ሦስትነቱን በገለጠ ጊዜ ሙሴን ከመቃብር አስነስቶ እንዲያይ አድርጎታል። ሊቀ ነቢያት ሙሴ በባለሟልነት ጠየቀ እንጂ ዓለም ሁሉ ግን የሚያመልከውን አምላክ ማየት መዳሰስ ይሻ እንደነበረ መኑ ያርኤ ሰናይቴ በጎውን ነገር ማን ያሳየናል እያለ ይጮህ ነበር። መዝሙር ምዕራፍ 4 ከቁጥር 7 በጎ ማን ነው? መልካምስ ማን ነው ያልን እንደሆነ ህሩይ እግዚአብሔር ለእለ ይተአገስዎ በዕለተ ምንዳቤሆሙ እግዚአብሔር መልካም ነው ለሚታገሱትም በመከራቸው ቀን መሸሸጊያቸው ነው ሲል ሌላው ነቢይ ይመልሳል። ናሆም ምዕራፍ 1 ከቁጥር 7። ሌላው ባለ ደረቅ ሐዲስ ልበ አምላክ ዳዊትም ይሴኒ ለሃየ እመውልዱ እጓለ እመሕያው ተከእዎ ሞገሰ እመከናፍረከ ውበት ከሰው ልጆች ይልቅ ያምራል ሞገሱም ከከናፍሮች ፈሰሰ በማለት የእግዚአብሔርን መልካምነት ገልጦታል። መዝሙረ ዳዊት መዝሙር 44 ከቁጥር 2 ላህየ አምላክነቱ ላህየ ተአምራቱ ላህየ ትምህርቱ የሚወደድ መልካሙን እግዚአብሔር ማየት የሚሹ ነፍሳት በአንድነት እንዲህ እያሉ ይማልዱ ነበር። አርያኔ ገጽከ ወስማዓኒ ቃልከ እስመ ቃልከ አዳም ወገጽከ ላሃየ ሙሽራዬ ወደ እኔ ነይ ካልከኝማ ፊትህን አሳየኝ፣ ቃልህን አሰማኝ። ቃልህ ያማረ ፊትህም የተዋበ ነውና። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 14። እግዚአብሔርም ይህንን ናሁ ገበርክሙ ለደቂቀ እስራኤል በጽሐ ሀብየ አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ ብሎ እንደተናገረ አጋንንት በሰው ልጆች ላይ ያደረሰበትን ግፍና ስቃይ ተመልክቶ ጣዖት አምልኮ እንደተመለከ ኃጢአት እንደበዛ አይቶ አብ መንፈስ ቅዱስ ያሉ እንደሆነ ቃላቸውን የሚሆን ወልድን ላኩ ወልድ ያሉ እንደሆነ በሥጋ ተገለጠ። ይህንን ነገራችን ከአበው ምስክር ልናቆምላችሁ ብንሻ ክርስቶስን መስሎ መከራ የተቀበለ የሰማዕቷ የቅድስት አርሴማ አጎት የአርመንያው ኮከብ ሰማዕቱ ጎርጎርዮስ እንዲህ ሲል ይመሰክርልናል። እስከ ተወከፈ ሥጋ እጓለ እመሕያው ወሶበ ሀቤሆ ሁሉ እጓለ እመሕያው ሔዋነ ዘመድሙ እስመ ይኢቲክሃሉ ለሰብአ ይረኢ ገጽከ ወይሃሁ ኮነ በአርያ ሰብአ እስከ ኮነ ሰብአ ድልዋነ ይረእይዎ ለመለኮት እስመ ሶበ ርኢኒ ዘመደ ሥጋነ ንሴብሖ ለመለኮት ወልድ በህሩይ ከአብ የሰውን ባህሪ እስኪወድድ ዘመዶቹንም ሆነ ሰውን ሁሉ ወደ እርሱ እስኪያቀርብ ድረስ ሰው ፊትህን አይቶ ሕያው መሆን አይቻለውም ነበርና ሰዎች መለኮትን ለማየት የበቁ እስኪሆኑ ድረስ በሰው ባህሪ ተገለጠ። በሥጋ ዘመዳችን ሆነ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግነዋለንና። ይህ ፍጥረት ሁሉ ሊያየው የሚሻ ሐዋርያው የፍጥረት ናፍቆት ብሎ የገለጠው የአንድነቱን እንደ ጌትነቱ በባህሪው ቢታይ ፍጡር ሁሉ ከነድ እሳት መለኮቱ የተነሳ በተቃጠለ ነበር። ስለዚህ በእኛ ባህሪ ለእኛ ይታየን ዘንድ እሳተ መለኮቱን በፈጣን ደመና ሰውሮ ተገለጸ። ይህንን ደግሞ ከኢትዮጵያው መተርጉም እንስማ። ፀሐየ ጽድቅ አስተርአየ እም አንቀጸ
ሕዝቅኤል አብይኦ ጸዳለቱ በደመና ቀሊል ከመ ኢያውኢ ዓለም በለሃቡ ዓለም በነድ መለኮት ሊቃጠል ሽቷልና እውነተኛው ፀሐይ ብርሃን መለኮቱን በፈጣን ደመና ሰውሮ ከሕዝቅኤል የምስራቅ ደጃፍ ወጣ። ይቺ የምስራቅ ደጃፍ ማናት እያለን እንደሆነ ንሆትሰ ድንግል ይእቲ እንተ ወላዲተ ለነ መጻሕነ የሕዝቅኤል የምስራቅ ደጃፍ የተባለችን መድኃኒታችን ክርስቶስን የወለደችልን ድንግል ማርያም ናት ሲል አፈ በረከት ቅዱስ ኤፍሬምም ይተረጉምልናል። እንዲሁ ምን እንላለን? ፍጥረት ሁሉ እንደ ሙሴ እግዚአብሔርን ማየት ይሻ እንደነበረ ተጽፏል። እግዚአብሔርም በባህሪ እንደማይታይ በቅዱስ መጽሐፍት በአንቀጽ ተናግሯል። ከዚህም የተነሳ በሥጋ ማርያም ተገልጦ አየነው። እንደውም ስለሆነ ኪዳን ሙሴ የተፈጸመባት ፍጥረታት በሙሉ እግዚአብሔርን ያየንባት መጻሕፍት ሃይማኖት ኪዳነ ምሕረት ማርያም ናት እንላለን እንጂ የእስራኤል የመንገዳቸው ፊት አውራሪ ነቢዩ ቅዱስ ሙሴ ባህር ከፍሎ ሕዝቡን አሻግሮ ጠላታቸውን ፈርዖንን ከነሰራዊቱ በበትር ኃይል ካሰጠመው በኋላ ሕዝቡ ሁሉ ታላቅ ምስጋናን ዘምረዋል። ይህንን ሙሴ በበትሩ ማርያም እህቱ ደግሞ በከበሮ እያቀነቀኑ መርተውታል። ሙሴ የሕዝቡ ሁሉ መሪ ሲሆን እህቱ ማርያም ደግሞ የዝማሬው መርሂት ሁና ደናግል እስራኤል እያሸበሸቡት በከበሮ ዘምራለች። እንዲህ እንዳለች ቅድስት ኦሪት የአሮን እህት ነቢይቱ ማርያም ከበሮ በእጇ ወሰደች። ሴቶቹም ሁሉ በከበሮና በዘፈን በኋላም ወጡ። ማርያም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈርዖንና ፈረሰኛውን በባህር ጣለ። ኦሪት ዘጸአት ምዕራፍ 15 ከቁጥር 20 እስከ 21። ይህ በከንቱ የተጻፈ አይደለም። ግብፅን በሲኦል ባህርን በባህር እሳት ፈርዖንን ሰራዊቱን በሳጥናኤልና በሰራዊቱ ሙሴ በክርስቶስ በትሩን በመስቀል ሕዝቡን በነፍሳትና በክርስቲያኖች መስለን በቤተ ክርስቲያናችን እንተረጉማለን እንጂ። ከዚህ ጎን በደናግል እስራኤል መሃል በምስጋና ድምቅ የምትታየን የሙሴ እህት ማርያም ደግሞ ለሐዲስ ኪዳን ማዕዶት መሻገር ምክንያት ድህነት የሆነች የእግዚአብሔር ሙሽራ በሆኑ ደናግል ነፍስ በክርስቲያኖች መሃል የምስጋና ምንጭ የምትሆን ኪዳነ ምሕረት እመቤታችን ናት እንጂ። ካሻገረ በኋላ እስራኤል ማርያምን ከመሃል አድርገው እንደዘመሩ ድህነት ከተፈጸመልን ከዕለተ ዓርብ በኋላ ደግሞ የኪዳን ፍጻሜ የድህነት ምክንያት የሐዲስ ኪዳኗን የአማናዊ ሙሴ የክርስቶስ እናት ድንግል ማርያምን በነገር ሁሉ መሃል አድርገን ፋሲካችን ክርስቶስን እናመሰግነዋለን። ሐዋርያትንም እናቱን ይዘው በጸሎት ይተጉ የነበረው ስለዚህ ነው። አሉ ኩሎሙ ይጸምዱ ጸሎት ህቡር ምስለ አንትስተ ወማርያም እሙ ለኢየሱስ። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያምም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ሲል ባለመድኃኒቱ ሉቃስ እንደነገረን የሐዋርያት ሥራ ምዕራፍ 1 ከቁጥር 14። ማርያም እህቱ ሙሴ ከመሃል ሁና ሕዝቡ ሁሉ እግዚአብሔርን እንዲያመሰግኑ እንዳደረገች እንዲሁ የሐዲስ ኪዳን ጥምት ስም ድንግል ማርያም ደግሞ እግዚአብሔር እንዲመሰገን ነቃ ቅዳሴ
የምስጋና ምክንያት ሁና በቤተ ክርስቲያን ትገኛለች። እግዚአብሔር እርሷን ለድኅነት ምክንያት ፈጥሮ ጠብቆ መርጦ ከእርሷ ተወልዶ ስላዳነን ታስመሰግነዋለችና። የጠማማው ዲያብሎስ ክፋት ካጣመመው ከሕሊና በቀር እመቤታችን እግዚአብሔርን ለማመስገን ምክንያት ናትና ማለትን የሚክድ አእምሮ የለውም። ለነገሩማ ለእኛስ እንኳን መልካሙን ሥራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 ተብሎ ተጽፎ የለምን? በእኛ ምክንያት እግዚአብሔር መመስገኑ እንዴት ነው ያሉ ይሆን? መልካም ሥራ በሠራን ጊዜ የማያምኑት እንዲሁ ብለው ያመሰግኑታል። እሊህ ክርስቲያኖች ምግባራቸው ያማረ ሃይማኖታቸው ቢያምር አይደለምን? እነርሱ ቸሮች የሆኑ አምላካቸው ክርስቶስ የምሕረት አባት ቢሆን አይደለምን? አሕዛብ የእኛን መልካምነት ተመልክተው የሰማይ አባታችንን የሚያመሰግኑት ከሆነ እግዚአብሔርን ለማመስገን ወላዲተ አምላክ ማርያምን የመሰለ መልካም ከወዴት ይገኛል? መልካሙን በሰራን ጊዜ ሰዎች እግዚአብሔርን የሚያመሰግኑት ከሆነ መልካም እርግብ ማርያምን የማያመሰግን ከሰይጣን በቀር ማን ነው? ስለዚህ የሙሴ እህት በምስጋናው መሪነት የበላይ ሆና እንደዋለች በአዲስ ኪዳን ደግሞ ከፍጥረታት ወገን በመመስገንና በማመስገን እመቤታችን የሚተካከላት የለም። በመመስገን እርሷን ተከትሎ ወላዲተ አምላክ ተብሎ ማመስገን የሚቻለው ከቶ ማንም የለም። እግዚአብሔርን ለማመስገንም እርሷን አክሎ ነቃ ቅዳሴ የሆነ የለም። ይህንን ትምህርት በመንፈስ ተመርተው በመንፈሳዊነት በመንፈስ ከሚተረጉሙ አበው አግኝተን እንጂ በፈራሽ በስባሽ ነገር ዘርቅ እየተናገርን አይደለም። ለዚህ ምስክር ደግሞ የነገረ ሥጋዊ ሊቅ የሆነው ሳዊሮስ ዘስሙንያን እናቆመዋለን። ትርጓሜሃ በእንተ መካነ ማህበር ወመሃይመነኒ እለ ወረደ ላዕሌሆሙ መንፈሰ ቅዱስ እስመ ርእሶሙ ዘበአማን ማርያም ድንግል ወላዲተ አምላክ እስመ ይእቲ ቀዳሚ ዘወረደ ላዕሌሃ መንፈሰ ቅዱስ በከመ ይቤላ ገብርኤል መልአክ ወይእቲ ርእስየ ኩሉነ አንስተ ማሂመንት በከመ ኮነ ሙሴ ርእሰ ሶብአ ደቂቀ እስራኤል ወማርያም እህቱ ርእሰ አንስትሆሙ ዝንቱ ትርጓሜ ስብሐት ሙሴ ወማርያም እህቱ። በዚህ የተደረገው መዝሙር ትርጓሜው ይህ ነው። ባህርን ተሻግረው የዘመሩት በጥምቀት ባህር እሳትን ተሻግረው መንፈስ ቅዱስ በላያቸው ላይ የወረደ የማኅበረ ምዕመናን አምሳል ናቸው። ከበሮ ይዛ የዘመረችው ማርያም ደግሞ የድንግል ማርያም አምሳል ናት። እውነተኛይቱ የምዕመናን መሪያቸው አምላክን በድንግልና የወለደች ማርያም ናት። መንፈስ ቅዱስ በአንቺ ላይ ይመጣል ብሎ መልአኩ ቅዱስ ገብርኤል እንዳበሰራት በምዕመናን ላይ በጥምቀት ከመውረዱ በፊት መንፈስ ቅዱስ አስቀድሞ በእርሷ ላይ ወርዷልና ሙሴ የእስራኤል መሪያቸው እንደሆነ ማርያም እህቱ ደግሞ የእስራኤል ሴቶች አለቃ ሆና እንደዋለች እንዲሁ እመቤታችንም ያመኑ ሴቶች መሪያቸው የደናግል መመኪያ ናትና የሙሴን የእህቱ ዝማሬ ትርጓሜ ይህ ነው። ኪዳነ ሙሴ በሦስት ታላላቅ ነገሮች የጸናች ናት። እነዚህም ምንና ምን ናቸው ያሉ እንደሆነ የቃል ኪዳን ጽላት ከ40 ቀንና ከ40 ሌሊትም በኋላ እግዚአብሔር ሁለቱን የድንጋይ ጽላቶች የቃል ኪዳኑ ጽላቶች ሰጠኝ። ኦሪት ዘዳግም ምዕራፍ 9 ከቁጥር 11 እንዳለ የቃል ኪዳን መጽሐፍ የቃል ኪዳንን መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። ኦሪት ዘጸአት ምዕራፍ 24 ከቁጥር 7 እንዲል የቃል ኪዳን ደም ሙሴ ደሙን ወስዶ በሕዝቡ ላይ ረጨው። በዚያ ቃል ሁሉ እግዚአብሔር ከአንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ።
እነሆ አለ ተብሎ የሚነሳው ጥያቄ በሐዲስ ኪዳንስ የሚለው ነው። የሐዲስ ኪዳንም እንዲሁ ከአማናዊት በቀር በሦስት መንገድ የጸናች ናት። የኪዳነ ሙሴ በግብር አምላካዊ አስሩ ቃላት የተጻፈባቸው 2 ጽላት ነበሩ። ሐዲስ ኪዳንም ደግሞ በግብር አምላካዊ አካል ቃል በማኅፀኗ የዕለት ጽንስ የሆነባት ይህ የእግዚአብሔር ቃልም እንደታተመች የተነበበባት ጽላተ ኪዳን በእግዝእትነ ማርያም አምላክን መውለዷ የጸናች ናት። የሙሴ ጽላት 10ሩ ቃላት ተጻፈባቸውና ኪዳነ ኦሪትን አጸኑ። የሐዲስ ኪዳኗ ጽላት ማርያም ደግሞ ተቀዳሚ ተከታይ የሌለው የአብን አካላዊ ቃል በመውለድ የሐዲስ ኪዳን መጀመሪያ ሆነች። ሙሐዘ ምስጢር ወንጌላዊ ዮሐንስ ወእግዚአብሔር ውእቱ ቃል ወውእቱ ቃል ሥጋ ኮነ፣ ያም ቃል እግዚአብሔር ነው፣ ያም ቃል ሥጋ ሆነ እንዳለ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14። እንኪያውስ ልጇን ቃል ይባል ብሎ ወንጌላዊው ከጻፈ እናቱን ጽላተ ኪዳን ማለቱን አስተውል። ለቤተ ክርስቲያን ማህሌትን ያስታጠቀ ቅዱስ ያሬድም እሞሙ ለሰማዕት ጸረሃ ነጽሔት ለአዳም ወሰናይት ዛቲ ይእቲ ታቦት እንተ ውስቴታ ኦሪት ሰናይት በአልባሳታ ወርቅ ጽሑፍት ወህቡርት። የሰማዕታት እናታቸው ያማረች የተዋበች ንጽሕት አዳራሽ በውስጧ ሕግን የያዘች በወርቅ የተለበጠች ያጌጠች መንፈሳዊት ታቦት ማርያም ናት ሲል ገልጧታል። ያ ቃል ሰው የሆነባት ጽላት ማርያም ናትና ያችን ታቦት እስራኤል በበጉ ደም ድል ነስተው ከወጡ በኋላ ተቀብለው ይዘዋት እንደኖሩ የኢያሪኮ ግንብ ፈርሳለች። የኢያሪኮ ግንብ ፈርሶላቸው ርስት ከወረሱ በኋላ ሲያከብሯት እንደኖሩ እኛም የጥል ግድግዳ በአማናዊው ሊቀ ካህን በክርስቶስ ከፈረሰልን በኋላ እናቱን በቤተ ክርስቲያን ስናከብራት እንኖር ዘንድ ከመስቀሉ በእርሱ ትእዛዝ ከእጁ የተሰጠችን በረከት ቤተ ክርስቲያን በመሆኗ ፍቅሯን በልባችን ይዘን ሰአሊ ለነ ቅድስት እያልን ልጇን እናመልካለን። የቃል ኪዳኑ መጽሐፍ ለኪዳነ ሙሴ የቃል ኪዳኑ መጽሐፍ ኦሪት ስትሆን ይህችም ሕግ መሥዋዕት ከማቅረቡ በፊት ለሕዝብ ያነብላቸው ነበር። የቃል ኪዳኑን መጽሐፍ ካነበበ በኋላ የቃል ኪዳኑን መሥዋዕት ይሰዋ ነበር። የሐዲስ ኪዳን የቃል ኪዳን መጽሐፍ ወንጌል ናት። ሙሴ ከመሥዋዕቱ በፊት ቃል ኪዳን ሕግ ያነብላቸው እንደነበረ የሐዲስ ኪዳኑ አማናዊ ሙሴ የሙሴ አምላክ ክርስቶስ ደግሞ ራሱ በግዑ መሥዋዕት ራሱ ሊቀ ካህን ሰዊ መሥዋዕት አቅርቦ ራሱ ከአባቱና ከመንፈስ ቅዱስ ጋር ተወካፌ መሥዋዕት ተቀባይ ሆኖ በምልዓተ መስቀል ከመሰዋቱ በፊት 3 ዓመት ከ3 ወር የቃል ኪዳን ሕግ ወንጌልን አስተማረ። ሐዲስ ኪዳን የጸናችባትን የፍቅር ሕግም እንዲሁ መሥዋዕት ለመሆን በተያዘበት በዚያች ምሽት ከመያዙ አስቀድሞ ለብሩካን ደቀ መዛሙርቱ ሰጠ። ወሀበክሙ ሐዲስ ትእዛዜ ከመ ትትፋቀሩ በበይናቲክሙ በከመ አነ አፈቅርክሙ ከማሁ አንትሙኒ ተፋቀሩ በበይናቲሆሙ ወበዝንቱ የአምርክሙ ኩሉ ከመ አርዳኤ አንትሙ እመ አመንክሙ ተፋቀሩክሙ በበይናቲክሙ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ። የዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35። የቃል ኪዳን ደም ሙሴ የቃል ኪዳኑን መጽሐፍ የቃል ኪዳን ደም
ሙሴ የቃል ኪዳኑን መጽሐፍ ካነበበ በኋላ በጉን ይሰዋ ነበር። ከዚያም የቃል ኪዳኑን ደም ሕዝቡን ይረጫቸው ነበር። በደሙ መረጨትም አፋዊ ንጽሕናን ከለምጽ ይነጹ ነበር፣ ከመቅሰፍትና ከድውይ ይጠበቁ ነበር። በሐዲስ ኪዳን ደግሞ 3 ዓመት ወንጌልን ካስተማረ በኋላ የሐዲስ ኪዳን ራስ ጌታችን ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያስወግደውን መለኮታዊ ደሙን አፈሰሰልን። የእርሱ ደም በሕዝቡ ላይ የሚረጭ አፋዊ ደም ሳይሆን ሕዝብ ሁሉ የምንጠጣው እውነተኛው የሕይወት መጠጥ ነው። እርሱ ልቦናን ኩላሊትን የሚመረምር የባሕርይ አምላክ ነው። በዚህ መሰረት የእርሱ ደም በባሕርያችን ነግሶ የነበረ መርገምን ነቅሎ የጣለ የዘላለም መተዳደፋችንን የደመሰሰ የአምላክ ደም ነው። እርሱ ሕሊናን የሚመረምር አምላክ በመሆኑ ደሙ የሚያነጻ አፋዊ ለምጽን ብቻ ስላልሆነና ከሙሉ ከዲያብሎስ ኃጢአት የሚያነጻ የሕይወት ደም ነው። ቅዱስ ጳውሎስ እንዳለ የኮርማዎቹንና የፍየሎቹ ደም በርኩሰትም ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀደሱ ከሆኑ ነውር የሌለበት ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት የላቀ ሕያው እግዚአብሔርን ልታመልኩ ከሞት ስር ሕሊናችሁን ያነጻ ይሁን። ዕብራውያን ምዕራፍ 9 ከቁጥር 13 እስከ 14። በዚህ ሁሉ መሃል አካላዊ ቃልን የወለደች ጽላት፣ ወንጌልን የወለደች ፊደል፣ መስዋዕትን ወይፈን የወለደች ሐዲስ ጣዕዋ፣ አዲሲቱ አንበሳ መስዋዕት የሚቀርብባት ቅድስት ቅዱሳን መዝገበ ድኅን ኪዳነ ምሕረት እነኋት እመቤታችን ማርያም። ነኢ እርግብየ እግዝእትየ ከመ እሁ ወሰናይት ታቦተ መንፈስ ቅዱስ ቅዱሳን ዕፀ ጳጦስ አንቲ ዘበአማን ደብተራ ፍጽምት ማኅደረ መለኮት ኪያኪ ሰምረ ማኅደረ መለኮት አንቲ በላዕሌሃ ተመርዐው ቃል ሰማያዊ ንጉሥ ተወልደ እምኔኪ ዘመጽአ እምላዕሌነ ዘይሴብሐ በትሑታን ከልዑላን እንደዚህ ዓለም በሥጋ የመጣ በትሑት የሚመሰገን ሰማያዊ ንጉሥ ካንቺ የተወለደ አካላዊ ቃል የተሞሸረብሽ ካንቺ ሥጋን ነፍስን ነስቶ ሰው የሆነብሽ የመለኮት ማደሪያ አንቺን ከወደድሽውም ዘንድ መለኮት ያደረብሽ ፍጽምት መለኮታዊት ድንኳን እውነተኛይቱ የሙሴ ዕፀ ጳጦስ ከተለዩ የተለየች ከከበሩ የከበረች መቅደስ የእግዚአብሔር ቃል እናት መንፈሳዊት ታቦት እንደ ማለዳ ጎህ የምታበራ የፀሐይ ጽድቅ እናት ነፃ ያወጣችን መልካሟ እርግብ ማርያም ሆይ ወደ እኔ ነይ። አሜን። በእውነት ያለ ሐሴት። አምስተኛ ኪዳነ ሌዋውያን። እግዚአብሔር ቢወድና ቢፈቅድ ከክፍል ምዕራፍ 3 የቀጠለ በክፍል 7 የምናየው ኪዳን ሌዋውያን የሚለውን ይሆናል። አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።